ዛሬ አለምዬ ጠላሽ ኡፍ ነፍስ ነው ትናፍቀኛለች። እኔ ምልሽ ግን እስካት በቃ በቀላሉ ፈታሻ ማለት ነው። ተዋት እባክህ፣ ጊዜ ለኩሉ ራሴንማ ለውጭ አሳያታለሁ። አረ ቡራ እስከ መቼ እንደ ቀልኩ 6 ወር ሆነሽ? ወይኔ እጄ ላቱካት እንዴ? ተው እባክህ፣ ማውራት ነው የሚወደው ምንም አይፈጥርም። ይሄውልሽ ጥፍጥሪ እላት ታጋቢ በለው ጭዊው ደርቷል። ታዲያ መደቧን ጣል አርጓታ። ሲጀመር ነው ከሷ ፍቅር የለብኝም። እህል ካጋባኝ ግን ማንነቴን አሳያለሁ። ታዲያ ምኑን እስካተባልኩት እዚሁ ጠብቁኝ። ይቅናሽ እስካቷ አይሆንም ያሉት በታምሪ ደስ ይላል ፍቅር ሲሳምሪ አንቺም ቆንጂት ጋብቶሻል መዋደድ ይሻላል። ቆይ ግን አሁን ምን ሊውጠኝ ነው? ቢንጎ ጓደኛዋ ያለ ተቀናቃኝ ያለ ፉክክር ማነው? ግቡ ኤጅ አላወዳደርም አንቻት መቻላት። እሺ ካላልሽኝ አልነሳም። ባክ ተነስ፣ አንተ ትቆያለህ መሰለኝ። አረ በተክልዬ ቅበሪኝ። እሺ ተነስና አስረዳኝ። ምንድን ነው? ንጹህ የድሮ ፍቅረኛ? አው ምን ታርጊልኛለሽ መሰለሽ? እሺ በቃ ይህ ሰውዬ ስልክ የሚላረገው ነው። እንዳመሉ ይዞብኝ ሄዳል እንዴ? እኔን የማያፍርም እኮ አንድ ስልኩን ስጭኝ አስማታ። ማዘሯ ካልደወልኩላት ትቆጣኛለች። ስልክህን ብሰጥ ደስ ይለኝ ነበር ግን አይሆንም፣ ይቅርታ። እንዴ ጥፍጥሬ ምንድን ነው? ከአሁኑ ኮሽታ ጀመረ እንዴ? የትም ተወለድ አዲስ አበባ ሄደህ የተባልክ ልጅ አይደለም። የሞተው አረፈ ቀሪው ተሰደደ በግፍ ለሞቱብና ፈለለ ሄሎ ሳያጠፉ በስር ለሚንከላበሱ ኤሎሄ ኤሎሄ ስልኬ አያደርገውም። ስንት ጆክ ነው አሁን የጠጣን? የሚያበቅ አለምዬ ሌላ ጆክ እና አረፈድኩብሽ አይደል? በቃ አሁንም ያውነሻ አልተለወጥሽም። ተይኝ እስኪ ደግሞ በጣም አምሮብሻል፣ ተስማምቶሻል። አዎ ኦልሞስት 6 months ራይት ከተገናኘ በጣም ብዙ ለውጦች አሉ። እንዴ እሱማ ያዩሽ እኮ ነው። ቆይ አንቺ ለምን እንደኔ አንዱን ባላቅ ጠብሰሽ ወትራቀለኝ? በልክሽ እንደሆነ ለክፉ አይሰጥም። አንቺ ምን አለብሽ ተጮቺ። እኔ ምልሽ ግን ያዱስ ፍቅረኛሽ ምንም ትዝ ብሎሽ አያውቅም? ሪሊ አሁንም ያለ ይባል ግን ታዩ ግን ምንም አይጠቅመኝም። አሁን ተሳሳትሽ። ምንም ቢያስጠላሽ ላንቺ ብሎ ይሰርቅ እንደነበር አትርሺ። እሱ የሚሰጠኝ ብር ሲጀምር ለኔ ቅንጣት ታክል ጥቅም እንዳልነበረው ያው ወይ ጊዜ። ለነገሩ እሱም ተቀይሯል። ሁሉም ሴቶች የሚመኙት አይነት ወንድ ሆኗል። የምርሽ ነው? የአመዳ እስኪ ንገሪ በእናትሽ። አንቺ የቆቅ መረቅ የገንፎ ኬክ ይሆንሽ ልጅ አንዴ ነሽ ባክሽ። ቆይ ያለ ምክንያት እንደዚህ አትልም። ምን ፈልገህ ነው? ተው እንደዚህ ማን ነገማመት። ሰላም ልል በመጣው ነው መልስ። እንደዛ ነው ነገሩ። እሺ ደህና ነኝ። መልካም ቀን ይሁንልህ። ማለቴ የሆነሽ ነገር እኮ ፈልጊ። እሺ ምን አባውነን? የሆነሽ ተላበስ ነገር አቦ በቃ ግባን ነው ሰደ የፈለግከው። ለመጀመሪያ ጊዜ ታመንኩ። ተመስገን በየነኗ አሪፍ የሚገባ ይመስለኛል። ሴት ሁሉ ቆንጆ ከፊትም ከኋላ ወንዱም ደና ሎጋኖች ያበደ ነው ይሄ ስልሽ። የምርሽን ከሆነ ግዱም ማለት ፈልጋለሁ። እሺ ግን ሜቢ ስራ ካልበዛበት ነው የምናገኘው። እንውጣ፣ በቃ እንውጣ። ሂሳብ እስኪ እቺን ዕቃ ሹፊያት። ይሄ እርገንዶ ነው።
ያዝ። አረ ምን እሺ፣ ሌላ ጊዜ በቃ ሂድ። አሁን እቺን ለቁ፣ እቺን ለድር፣ እቺን ደግሞ ላዳር። ይኸውልሽ ያ የሱ ሱቅ ነው፣ ግን በጭራሽ እሱን ብለን መምጣታችንን ማወቅ የለበትም። እቃ ገዝተን መውጣት ብቻ። እሱ ቆንጆ ሀሳብ። እንዴት ነኝ ግን? አምሮብኛል። ናይስ